አሁን ያለነው በኩክየለሽ ማርያም ገዳም ውስጥ ነው። ይሄ ያለንበት ስፍራ የቅዱስ እግዚአብሔር አብ ፍልፍል ዋሻ ቤተ መቅደስ ነው። እዚህ ጋር የምናያቸው የሱባኤ ዋሻዎች ናቸው። በዚህ ጋርም አለ። እዚህ ጋርም የመጽሐፈ ቄደር መጠመቂያ ዋሻ አለ። የመጽሐፈ ቄደር መጠመቂያ ዋሻውን አልፈን የሱባኤ ዋሻዎች ውስጥ ደግሞ ውስጥ ለውስጥ ዋሻዎች አሉ። እነዚህን ዋሻዎች እንግዲህ መተን ማየት እንችላለን። ይሄ የቄደር መጠመቂያ ነው። ከቄደር መጠመቂያ ውስጥ ደግሞ ስንገባ የሱባኤ ዋሻዎች አሉ ለብዙዎች አባቶች የሚሆን ማለት ነው። የመጽሐፈ ቄደር የሚያስፈልጋቸው ክርስቲያኖች እዚህ ቦታ ላይ መጥተው አጥምቁን ሲሉ የገዳም አባቶች መለኮሳት ተሰባስበው ጸሎት አድርገው የንስሐ ጥምቀት የመጽሐፈ ቄደር አገልግሎት በዚህ ቦታ ላይ ያደርጋሉ። እንግዲህ እግዚአብሔር የፈቀደላችሁ መታችሁ በዚህ የመጽሐፈ ቄደር በጾመ ሁዳዴ ሙሉውን እንዲሁም ሰኔ ጾም ፍልሰታ ጾም ሁሌ ይሰጣል። በዚህ ቦታ ላይ አሁን የምንገባው ወደ ቅዱስ እግዚአብሔር አብ ቤተ መቅደስ ፍልፍል ዋሻ ቤተ መቅደስ ነው። ይሄ ቤተ መቅደስ ብዙ ታሪክና ድንቅ ስራ ያለው ዋሻ ቤተ መቅደስ ነው። ሚያዝያ 13 እና ነሐሴ 13 ቀን በአማረ በደመቀ መልኩ ታቦቱ ወጥቶ ይከብራል። በከዚህ ቤተ መቅደስ ውስጥ ቅዱስ እግዚአብሔር አብ ሚያዝያ 13 ቀን ፍልፍል መቅደሱ የተመረቀበት ታቦቱ ወደ መንበሩ የገባበት ዕለት ነው። ሚያዝያ 13 ቀን በዚህ ቦታ ላይ ወጥቶ ላይ ቅዱስ ሚካኤል ከብሮ ተመልሶ ወደ ዋሻው ይገባል። እንዲሁም ደግሞ ነሐሴ 13 ቀን በዚህ ቅዱስ ስፍራ ቅዱስ እግዚአብሔር አብ በደብረ ታቦር ተራራ ላይ የተገለጸበትን ዕለት ታሳቢ በማድረግ ከዋሻው ውስጥ ላይ ቅዱስ ሚካኤል ወጥቶ ከብሮ ተመልሶ ወደ ዋሻው ይገባል። ቅዱስ እግዚአብሔር አብ ኢትዮጵያውያን የሆናችሁ ሕዝበ ክርስቲያኖች በዚህ በረከት ላይ እንድትታደሙ እንድትገኙ የአምላካችን ቅዱስ ፍቃዱ ይሁን። የመሰረቱት የፈለፈሉት አባት አባ ኃይለ ጊዮርጊስ ይባላሉ። የፈለፈሉበት ዓመተ ምህረት በ1972 ዓመተ ምህረት ነው። ይህን ቤተ መቅደስ ሲፈለፍሉ ሲያንጹ ሲሰሩ ጠላት ሰይጣን ዲያብሎስ ብዙ ጦር ውጊያ ትግል አድርጎባቸዋል። በትረ መስቀላቸውን ይዘው ወደ መልአኩ ወደ ቅዱስ ሚካኤል ታቦተ ሚካኤል አንተ ዳኘኝ፣ ይሄ ጠላት ሰይጣን ዲያብሎስ ይሄን ፍልፍል ዋሻ ቤተ መቅደስ አላሰራለኝ ብለው አቡነ ዘበሰማያትን እስከ በሰላመ ገብርኤል ጸልየው እንደጨረሱ መልአኩ ቅዱስ ሚካኤል ተገልጾላቸው ኃይለ ጊዮርጊስ ተራራና ተራራ ላይ ሁለት የቃል ኪዳን መስቀሎችን ቀርጸ ትከል፣ ይሄን የዲያብሎስ ሰራዊት ከምድረ ገጽ አጠፋልሃለሁ አላቸው። ይሄው እዚህ ላይ እዚህ ማዶ ተራራ ላይ መስቀል አለ። ይሄው በማዶም ደግሞ ስታዞር በዚህ በኩልም ማዶ ያለው መስቀል የሚታየው መስቀል እዛ ላይ አለ። ያንን መስቀልና ማዶና ማዶ መስቀሎቹን ሲተክሉ የጠላት ሰይጣን ዲያብሎስ ውጊያ እንደ ጉንብን ብሎ አጠፋላቸው። በሰላም የእግዚአብሔር አብን ቤተ መቅደስ ፈልፍለው እንዲፈጽሙ ቅዱስ እግዚአብሔር አብ አብቅቷቸዋል። ቅዱስ እግዚአብሔር አብን አንድ ታምር ደግሞ እዚሁ ላይ ልንገራችሁ። ይሄን ፍልፍል ቤተ መቅደስ ፈልፍለው አንጸው እንደጨረሱ ዶዶት የሚባል ቅጠል አለ። አባታችን አባ ኃይለ ጊዮርጊስ ከሁለት የመንፈስ ቅዱስ ወንድሞቻቸው ጋር ሳያውቁ ያንን ዶዶት የሚባል ቅጠል በልተው እንስሳቶች ሲበሉ ሆዳቸውን አሳብጦ ትርትር ነው የሚያደርጋቸው። እሳቸው ሳያውቁ ያንን ቅጠል በልተው ከቆሙበት ጥሏቸው ሞተው ተገንዘው በብራና የተጻፈች የእመቤታችን ተአምረ ማርያም አለች። ያችን ተአምረ ማርያም ስዕል አድኗ ብዙ ለብዙ ሕዝበ ክርስቲያን የምትታደል ስዕል አድኗ አለች። ያችን ስዕል አድኖ ይዘው እግዚአብሔር አብን አፈልፈለው አንጸው እንደጨረሱ ነው እመቤቴ ማርያም ኩክየለሽ ማርያም ማን ሊሰራው ነው ያንቺን ቤተ መቅደስ ብለው አባቶች ጸሎተ ፍታት ሲያደርጉ ሞተው ተገንዘው ጸሎቱን እንደጨረሱ አባቶች ጸሎታቸውን እንደጨረሱ እመቤታችን ሰው ከእንቅልፍ እንደሚነሳ ተነሳ ኃይለ ጊዮርጊስ ብላ ተነስተው ግንዛታቸው ተፈቶ ከሞት ተነስተው እንደገና ኩክየለሽ ማርያምን ቅድስት ሥላሴን ምን ያምር ገብርኤልን ፈልፍለዋል። ከሞት ከተነሱ በኋላ ማለት ነው። በዚህ ቤተ መቅደስ ውስጥ ከሞት ኩክየለሽ ማርያም አስነስታቸዋለች። ማንን? አባታችንን አባ ኃይለ ጊዮርጊስን ማለት ነው። ስለዚህ ይሄ ቦታ ላይ በዚህ ቦታ መታችሁ እንድታነጹ እንድትገኙ እንድትባረኩ እግዚአብሔር ይፍቀድላችሁ። ይሄ ነገስታት አባቶች ስጉራን ቅዱሳን አባቶች
መተው ሌሊት ገዳሙን ሁሉ ስውራን ባህታውያኖቹ አጽነው ከጨረሱ በኋላ ይሄ አረፍ አረፍ ብለው የሚሉበት ቦታ ነው። ይሄ የምታዩት ይሄ አረፍ አረፍ ብለው የሚጸልዩበት ቦታ ነው። ይሄም የሱባኤ ዋሻ ነው። የባህታውያኖች የሱባኤ ዋሻ ነው። ይሄም ጀርባ የጥንት አባቶቻችን በዛ በ1972 ዓመተ ምህረት ዳቤ ቤት ተግባር ቤት ነው። ይሄ የተግባር ቤት ነው። የገዳሙ ተግባር ቤት የጥንቱ ተግባር ቤት እዚህ ጋር ነው። ፍልፍል ዋሻ ቤተልሔምም አለ በዚህ ጀርባ። በዚህ ጋር ይሄ የወንዶች ገዳም ነው። እነዚህ አጸዶቹ የምታዩቸው በዓቶች አሉ። በዚህ ብዙ ዋሻዎች አሉ። የወንዶች ገዳም በዚህ ነው። የእናቶች ገዳም ደግሞ በወዲያ በቅድስት ስላሴ ፍልፍል ዋሻ ጀርባ ነው። በዚህ ማዶ ደግሞ ባህታውያን ስውራኖች የዋሻ እዛ ውስጥ አለ። የበሩ ይታያል። ያነዛ የተዘጉት ዋሻዎች የባህታውያኖቹ የስውራን አባቶች ዋሻ ያ ነው። የምታዩት የባህታውያኖቹ እስተ ኩክየለሽ ማርያም እስተ ቅድስት ስላሴ ድረስ ወዲያ ድረስ አሉ። የሚኒያምር ቅዱስ ገብርኤል ጸበል አለ ባሸንዳ። በዓለም ውስጥ ያላችሁ ኢትዮጵያውያን የሆናችሁ ህዝበ ክርስቲያን በሙሉ ይሄንን ታላቅ የቅዱሳን የስውራን ቦታ መታችሁ እንድትረግጡ የዋሻዋ ንግሥት ኩክየለሽ ማርያም ትፍቀድላችሁ። ዘወትር እሁድ እሁድ ወደዚህ ታላቅ ገዳም መንፈሳዊ ጉዞ አለ። በዚህ በገዳሙ ጉዞ መታችሁ እንድትባረኩ እንድትቀደሱ በነፍስም በስጋም እንድትድኑ የአምላካችን ቸርነት የኩክየለሽ ማርያም አማላጅነት አይለያችሁ፣ አይለየን። ኑ ወደ እግዚአብሔርን ድንቅ ሥራ እዩ፣ ጎብኙ።